ልክ ጎህ ሲቀድ ተፈጥሮ ውብ ገላዋን ለብርሃን እየሰጠች ይመስላል። እግር ያለው መሄድ የሚችል የመሰለው ሁሉ ወደ መንፈሳዊነት ይወጣል። ከሚሮጡት ውስጥ እኔና ወዳጄ እንደ አንዱ ነን። አሁን ሰንበትን የሚያርፈው የመንግስት ሰራተኛ ብቻ ይመስለኛል። ድሮ የሀገሬው ሰው ሁሉ ሰንበትን ያከብር ነበር። አሁን ግን አይታየኝም። ምክንያቱም የአሁን ትውልድ ነኝ እኔ። ታዲያ በምን አወቅኸው ትሉኝ ይሆናል። ግን የድሮ ታሪኬን በማንበብም ሆነ ከሰው መጠየቅ የሚቀድመኝ ያለ አይመስለኝም። የተፈጥሮ ውበት እጅጉን ያስደንቀኛል። ለምን እንደሆነ አላውቅም እንጂ ሰንበት ሁልጊዜ ተፈጥሮን የማይባት ቀን ነች። እዛም ሊሆን ይችላል ብዬ እገምታለሁ። እናንተስ ምን ይሆን ግምታችሁ? እኔና ወዳጄ ማልደን የተነሳ ነው አንዲትን ገዳም ልንጎበኝ ነው። ለነፍሳችን የማይደፈርስ ፍቅር፣ የማይነጥፍ ሰላም ለማግኘት። ቦታው የተፈጥሮን ውበት 3 እና 4 ሲልም 5 ደራርቦ ተጎናጽፎ የለበሰ ይመስላል። የቦታውን ማማር ዓይን ያያል፣ ዓይን ይመሰክራል። ከተማ መኖርን እንድጸየፍ ካደረጉኝ ክስተቶች እንደ አንዱ ሳልቆጥረው አላልፍም። ሀያላን ሀገራቶች በተፈጥሮ በውበት በሁሉ ነገር ከኛ እንደሚበልጡ ያስባሉ። ይህንንም ለማሳየት በፊልማቸው፣ በሙዚቃቸው ብሎም በቲቪያቸው ሊያስቃኙን ይሞክራሉ። እኔ ግን ይህንን እንደ ቅናት እቆጥረዋለሁ። የእናንተ ነው አላውቅም። ኢትዮጵያ በተፈጥሮም በውበትም ከዓለም ሁሉ ለየት ትልብኛለች። ከኢትዮጵያ ስላልወጣሁም ሊሆን ይችላል፣ ማን ያውቃል? ከገዳሙ እንደደረስን እግራችን እንደረገጠ ኃይለኛ ዝናብ እየጣለ ነበር። መሄድ የምትፈልጉ ትኖራላችሁ በሚል የቦታውን ስም ጠቅሼ ልለፈው። እዚቹ መዲናችን አዲስ አበባ ውስጥ የሚገኘው የቡልቡላው ዋሻው ተክለ ሃይማኖት ነው። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። እስከምንገናኝ ቸር ሰንብቱልኝ። አመሰግናለሁ።